ዛሬ በዚህ የቤተሰብ ምክር ቤት የተሰበሰብነው እህቴን እናታችሁ ላይ በደረሰባት ጉዳት ላይ ለመወያየት ነው። አዎ ልክ ነው። እውነት ነው። ጥሩ። በከባድ ወጪና በትልቅ ሕክምና ክትትል እናታችሁ ድናለች። እድሜ ላክስቴ በሉ። ጭብጨባው በቃ። ዋናው የዛሬው ጉዳያችን እናት መደብደብ አለባት ወይ? እናት መጎዳት አለባት? ባበላች፣ ባጠጣች፣ ወፍጮ ቤት ሄዳ ዱቄት ይዛ በመጣች፣ የእሱ ልጅ አርግዛ 9 ወር በተሸከመች መጎዳት አለባት? መደብደብ አለባት? ጸጥታ! የዚህ የቤተሰብ ምክር ቤት ዲሲፕሊን መጠበቅ አለባችሁ። ሀሳብ ካላችሁ እጃችሁን እያወጣችሁ መናገር ትችላላችሁ። ጎሽ፣ እሺ። የተከበርሽ የኔ ልጅ፣ እናት በማንም መጎዳት የለባትም። እውነት ነው። ጥሩ አስተያየት። እሺ፣ የተከበርከው የኔ ልጅ፣ እሺ። እድሉ ስለተሰጠኝ አመሰግናለሁ። እናት የቤተሰብ መሰረት ነች። እሷ ስትጎዳ ልጆቿም ይጎዳሉ። ትክክል ነህ የኔ ልጅ። ይህ የቤተሰብ ምክር ቤት የተቋቋመበት ዋናው ምክንያት የእናቶችን ጉዳት ለመቀነስ ነው። የተከበርሽ እህት፣ አንቺስ በዚህ ላይ አስተያየት የለሽም? እኔም ሀሳቡን ከልቤ ደግፋለሁ። በዋናው ጉዳይ ላይ ምክር ቤቱ ከተስማማ ጥቃት አድራሹ በድሉ ላይ ለሚወሰድበት አጸፋዊ እርምጃ ድምፅ መስጠት ይጀመራል። አዎ፣ ጥሩ ነው። ልክ ነው። ድምፅ ይሰጣል። እሺ፣ በድሉ በገዛ ሚስቱ ላይ ይህንን ሁሉ ጥቃት በልጆቹ ፊት መፈጸም የለበትም የምትሉ እጃችሁን አውጡ። ጥሩ። ሙሉ ቤቱ ተቀብሎታል። እጃችሁን አውርዱ። በድሉ ላይ ተመጣጣኝ ጥቃት በጀግናዋ አክስቴ እንዲፈጸምበት የምትሉ እጃችሁን አውጡ። በአንድ ድምፅ ታቅቦ በሙሉ ድምፅ በድሉ ላይ እርምጃ እንዲወሰድበት ጸድቋል። መዝገቡ ተዘግቶ ወደ መኝታ ቤት። የዛሬው ስብሰባችን በድሉ አበቃ።